ለምን ንገሪ? እናት በልጇ ስትኮራ እንጂ እንዳንቺ ስታፍር አይቻላል። እውነት ግን አንቺ እናት ነሽ ነው ወይስ የእናት አንጀት የሚባለው ነገር አንቺ ጋር አይሰራም? ማያ እባላለሁ። ምን አይነት ፍቅር ደህና አይደለሽም እንዴ? ደላላው ብቻሽን ላከሽ እንዴ? ኦ ሰራተኛችን ነች እንዴ? አዎ። በጣም ጥሩ። በቃ የኔ ፍቅር ልሂድ፣ ረፍዶብኛል። እሺ ደህና ነሽ? እሺ ቻው። ለምን? ይቅርታው ይቆየኝና ግን በዚህ ልክ ለምን ማየ? ፈርቼ ነው ማያ። በዚህ ሰዓት ደግሞ እውነቱን መናገር አልችልም። ድንገት ስለመጣሽ ደግሞ ደነገጥኩ እና ድጋሚ ጣልሽኝ ማየ። ቆይ ግን ይሄን ያህል መበደል እኔ ለምን አስፈለገ? ምንም ቢሆን እኮ ልጅሽ ነኝ። አውቃለሁ። አታቂም። ምን ነው እንዳይሰሙብሽ ፈራሽ እንዴ? የኔ ልጅ ማያዬ፣ በዚህ ሰዓት ልጅ እንዳለ መናገር አልችልም። እባክሽን ተረጂ እኮ። ለምን ንገሪ? እናት በልጇ ስትኮራ እንጂ እንዳንቺ ስታፍር አይቻላል። እውነት ግን አንቺ እናት ነሽ ነው ወይስ የእናት አንጀት የሚባለው ነገር አንቺ ጋር አይሰራም? እባክሽ ማያዬ ድምፅሽን ቀንሺ። ልጄ ውስጥ ናት እንዳሰማሽ። ምን? ጭራሽ ለኔ ስሜት ምንም ነገር አይሰማሽም? ለነሱ ነው የምትጨነቂው? የኔ ልብ መሰበር ምንም አይታይሽም? ስለዚህ ለአንቺ መጨነቅ አቆማለሁ ማዬ። ልጅነቴን ክደሽ ልቤን ሰብረሽዋል። ስለዚህ አንቺንም ሰብርሻለሁ። እናቴ እንደሆንሽ ተናግሬ ቤትሽ እንዲፈርስ ነው ማደርገው። እባክሽን የኔ ልጅ ትንሽ ጊዜ ስጪኝ። ጊዜው ሲደርስ እኔ ራሴ እናገራለሁ። እባክሽ ታገሽኝ የኔ ልጅ። የኔ ልጅ? የኔ ልጅ ነው ያልሽው? ስንት ጊዜ ግን እንቅልፍሽ እንደናፈቀኝ ታውቂያለሽ? ሲከፋኝ እናቴ ብትኖር አይከፋኝም ብዬ ስንት ጊዜ እንደተከፋው ታውቂያለሽ? አሁን የት ነው ያለችው ልጅሽ? እናትሽ ወልዳ የጣለቻት አንድ እህት አለሽ ብዬ እነግራታለሁ።